السلام عليكم ورحمة الله وبركاته. أشمع أركفون زارت متوتف كبجن توتف المان رومو قند وتاجر تنكون مم منستير إثيوبيا دكتور جوهر محمدي مم منستير إثيوبيا دكتور جوهر محمد أكو ما بيكمو يروم من تنا كنو مسرا إساخي ستهاجرة أبا بيا ما تجاب سينا جوران مم منستيرا أكساني اللي قدو سونتانة تفوران يتوما من يدال له سونكني يفتو بدي بسودان أبا جار يروتي قداف درباني وانجراني qabsoo obbo Jawaar tan haadee garuu dura taa'uufnu obbo Jawaar waliin kaanii akka dhaabbannuun afeerraa qotim asumaan xiqqishomee gara Jawaarittiin isin dabarsaam. አሳታፊነቱን በጣም ሰፊ ነበር። የሴቶች ጋር ነበረ፣ የሽማግሌዎች ነበረ። የሄደበት ሂደት ያ ብቻ ሳይሆን የወጣቱና በአመራር ውስጥ በመንግስት አመራር ውስጥ የነበሩት ስራ በጣም ትልቅ ነበር። የመንግስት አመራር ላይ ያሉ ሰዎች እነ ሚሊዮን እነ ቀሬ እነ ስከሬ ከፍተኛ ሚና ላይ የተጫወቱት ወጣቶቹም ደግሞ እነሱ ነው መደማመጥ ያደረጉት። ካሁን ጀምሮ ኢትዮጵያን የሚያስተዳድረው እሱ ነው። ካሁን ጀምሮ ኢትዮጵያን መባል አገር የሚያስተዳድረው ጀዋር መሐመድ ነው። ጀዋር ማይወድ ሰው ካለ ካሁን ጀምሮ መቃብሩን ማዘጋጀት አለበት ይገባል። አሁንም ይገባል፣ ነገም ይገባል፣ ዛሬም ይገባል መቃብር ማለት ነው። እንዲያውም ጀዋር መሐመድ ኢትዮጵያ ሳይሆን አፍሪካን የሚያስተዳድረው እሱ ነው። ኢትዮጵያውን አልፎ ማለት ነው ኤርትራውን እንዲያውም ኬንያም ሱዳን ምናምን የማያስተዳድረው እሱ ነው። ይሄ ሰውዬ ነው። ከይሄ ሰውዬ ጋር ተዘጋጁ ቄሮም ተዘጋጁ ተዘጋጁ። እኔ መልእክት ይሄ ነው። ቄሮ ተዘጋጁ፣ አደራ ብያለሁ። ተዘጋጁ። በድንጋይም በሆነ እንዲያውም በአንዳንድ ነገሮች ይዛችሁ እንዲወጡ እኔ እንትኑ ይሄ ነበረ። አሁን ወደ ቀጥታ ወደ ጀዋር እናልፋለንና አዳምጡ። ጀዋር 11 ላይ ከተጨፈጨፉ በኋላ ራሱ ተስፋ ባለመቁረጥ ተመልሰው ደማቸውን ጠርገው ቢሆን ተመልሰው በቁርጠኝነት በተስፋ በትዕግስት በመሄድ 97% በላይ ድምጽ በመስጠት ዛሬም የሀገራችን ህዝቦች ህልም፣ የሀገራችን ህዝቦች ፍላጎት፣ የሀገራችን ህዝቦች ኦቨርዌልሚንግ ማጆሪቲ ዛሬም ቢሆን በክልሉ ላይ በማንንም መታገል እንደማይፈልግ ራሱን በራሱ ማስተዳደር እንደሚፈልግ ህብረ ብሔራዊ ዲሞክራሲያዊ ፌደራላዊ ስርዓት የህዝቦች ህልም ፍላጎት መሆኑን የሲዳማ ክልል የሲዳማ ህዝብ መልሶ ያረጋገጠበትና ለህልም ለሚቃዡት የዚህ ሀገር ፌደራል ስርዓት በህዝቦች ደም በዜጎች ደም የመጣው ፌደራል ስርዓት በማፍረስ የተማከለ አምባገነናዊ ስርዓት ለመመስረት ለሚፈልጉት ኃይሎች ቀዝቃዛ ውሃ የቸለሰባቸውና ህይወታቸውን በተወሰነ ደረጃ እንዲነቁ ይመስለኛል። ይሄ ነው በቃ አሁን ወደ ደመቀ እናልፋለን። ሰዎችም የራስን እድል በራስ መወሰን ራስን ማስተዳደር የክልል ማለትም የክልልነት ጥያቄ እየተጧጧፈ ባለበት ጊዜ ውስጥ ነው አሁን ያለነውና ሌሎቹ የራሳቸውን እድል ለመወሰን የሚፈልጉ ብሔረሰቦች ከዚህ ከሲዳማው ምን ሱብሃንአላህ ወቢሐምድ አንደኛ የዓላማ ጥራት መጀመሪያ በህዝብ ውስጥ በራሳቸው ውስጥ በአመራር ሆነ በአዛውንቱ በወጣቱ መካከል ምን ነው የምንፈልገው የሚለውን አልቶ መረዳት አስፈላጊ ነው። ክልል እንፈልጋለን በራሳችን በራስ እናስተዳድራለን ካሉ ኃጢአት አይደለም። ብሔርን የፈጠረው ኤሊት አይደለም፣ ፈጣሪ ነው የፈጠረው። ሲዳማ አድርጎ ኦሮሞ አድርጎ አማራ